on Crew 9 back on Earth. ከ600 ቀናት በላይ በውሃ ውስጥ ያሳለፈች 9 የጠፈር የእግር ጉዞዎች ወይም ስፔስ ዎክ በማድረግ ሪከርድ የሰበረች ጀግና ጠፈርተኛ የጽናት ታሪክ ከባህር ኃይል አብራሪ ወደ ሪከርድ የሰበረ የጠፈር ተመራማሪ እንደ አውሮፓውያን አቆጣጠር ማርች 18 2025 ከመጨረሻው የጠፈር ጉዞዋ ከአጋሮቿ ክሩ 9 አባላት ጋር ፍሎሪዳ ውቅያኖስ ዳርቻ ላይ ስታርፍ በዶልፊኖች አቀባበል ተደርጎላቸዋል። ከረጅም ያልታሰበ ጉዞ በኋላ ወደ ምድር መመለስ አስደሳችና ልዩ ስሜት እንደሚፈጥር ትናገራለች። ይህች አስደናቂ የጠፈር ጉዞ ታሪክ ያላት ሴት ማን ናት? We can see that recovery vessel slowly but surely closing the distance there between dolphin cam back again. we can see that we're expanding our knowledge. My name is Sunny Williams and I'm the pilot for NASA's Boeing Crew Flight Test Mission to the International Space Station. ሰኒ ዊሊያምስ በሴፕቴምበር 19 1965 በዩክሊድ ኦሃዮ ውስጥ ተወለደች። በኒድሃም ማሳቹሴትስ ውስጥ ከአባቷ ህንዳዊ አሜሪካዊ ኒውሮ አናቶሚስት የሕክምና ባለሙያ የስሎቬን አሜሪካ ዝርያ ካላት ከእናቷና ከእህትና ወንድሟ ጋር አደገች። በልጅነት ጊዜ ዋናና ሳይክል መንዳትን ትደሰትባቸው ነበር። በትምህርት ጎበዝ የነበረች ሲሆን ለስፖርት ያላት ፍቅር፣ ብቃትና ቅልጥፍናዋ ወደ ባህር ኃይል እንድትቀላቀል አድርጓታል። ሰኒ ናሳን ከመቀላቀሏ በፊት በአሜሪካ ባህር ኃይል ውስጥ ሄሊኮፕተር አብራሪ ሆና አገልግላለች። ከ2000 የበረራ ሰዓታት በላይ ያካበተችው ሰኒ የውትድርና ልምዷ፣ አደጋ አያያዝና የጥንቃቄ ስርዓት ማክበር ክህሎቶቿ እንደ አውሮፓውያን አቆጣጠር በ1998 በናሳ የጠፈር ተመራማሪ ሆና እንድትመለመል አስችሏታል። በ1987 ከዩናይትድ ስቴትስ የባህር ኃይል አካዳሚ በፊዚካል ሳይንስ ባችለር እና በ1995 ከፍሎሪዳ ቴክኖሎጂ ኢንስቲትዩት በኢንጂነሪንግ ማኔጅመንት የሳይንስ ማስተርስ ዲግሪ አግኝታለች። ትምህርቷ ለውትድርናና ለጠፈር ሥራዋ መሰረት ጥሎላታል። በትምህርት ቤት እያለሁ የተማርኳቸውን የሂሳብና የሳይንስ ንድፈ ሐሳቦች ጥቅም በሚገባ የተረዳሁት በሥራ ሕይወቴ ነው ትላለች። የባህር ኃይል ሄሊኮፕተር አብራሪ እያለች በሃሪኬን የማዕበል አደጋ ጊዜ የነፍስ አድን ሥራዎችን ሰርታለች። እንዲሁም በሜዲትራንያን አካባቢ ባለ የጦር ሰፈር ለሚደረጉ የጦር ግዳጆች በድጋፍ ሥራዎች ማከናወን ሂደት በሚገባ ግዴታዋን ተወጥታለች። የሰኒ የመጀመሪያ የጠፈር ተልዕኮ ጉዞ 1415 እንደ አውሮፓውያን አቆጣጠር በ2006-2007 ሲሆን 195 ቀን በዓለም አቀፍ የጠፈር ጣቢያ አይኤስኤስ አሳልፋ 4 የጠፈር ጉዞዎችን በማካሄድ በወቅቱ ከሴት ጠፈርተኞች ታሪክ አስመዝግባለች። እንደ አውሮፓውያን አቆጣጠር በ2012 በድጋሚ ጉዞ 3233ን ተቀላቅላ 127 ቀናትን አሳልፋ 3 ተጨማሪ የጠፈር ጉዞዎችን አከናውናለች። የጠፈር እርምጃ ጉዞ ወይም ስፔስ ዎክ ማለት የጠፈር ልብስ ለብሶ የጠፈር ላይ መኖሪያና መስሪያ ቤት ከሆነው ብዙ ነገሮችን በውስጡ ከያዘው ከኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የጠፈር ጣቢያ ውጪ ጠፈር ላይ የተንሳፈፉ የተለያዩ ሥራዎችን ማከናወን ነው። እነዚህ 3 ጉዞዎቿ የጠፈር መንኮራኩሮች በኃይል ማስተላለፊያና በአሞኒያ ፍሳሽ የገጠማቸውን ችግር መጠገን ላይ ያተኮሩ ነበሩ። This is what we call the A-Red, and with this you can lift weights based on vacuum in these cylinders, just like you do at home at a gym. ሰኒ ስፔስ ላይ ሆና ቦስተን ማራቶንን በመሮጥ ብርቱ ስፖርተኛ መሆኗን አሳይታለች። እንደ አውሮፓውያን አቆጣጠር በ2024 የቅርብ ጊዜ ተልዕኮዋ በመጀመሪያ ለ8 ቀናት የሙከራ በረራ በቦይንግ ስታርላይነር ተሳፍራ ወደ ዓለም አቀፉ የጠፈር ጣቢያ ብታቀናም ጉዞዋ በስታርላይነር የጠፈር መጓጓዣ ቴክኒካዊ ችግር ምክንያት ወደ 287 ቀናት ተራዘመ። እሷና ቡች ዊልመር በክሩ 9 ተልዕኮ ውስጥ እንዲቀላቀሉ ተደረገ። በዚህ ጊዜ ውስጥ አንድ ተጨማሪ የጠፈር ጉዞ ወይም ስፔስ ዎክ አካሂዳለች። ይህም ለአጠቃላይ ሪከርድ ለመስበሯ አስተዋጽኦ አድርጓል። ባልታሰበው የመጨረሻ ጉዞ ያጋጠሙ ችግሮች ነበሩ። ጸጉሯ የሜታቦሊክ ሚዛን መዛባትና ውስን የንጽህና አጠባበቅ አማራጮች የተነሳ ወደ ነጭነት መቀየሩን ጨምሮ የአካል ጉዳቶች አጋጥሟታል። እሷና ዊልመር የ45 ቀን ማገገሚያ ፕሮግራም በናሳ ጆንሰን የጠፈር ማዕከል አካሂደዋል። ይህን የአጥንት መሳሳትን፣ የጡንቻ መጎዳትንና የነርቭ ችግሮችን ለማስተካከል በየቀኑ ለ2 ሰዓት ተኩል ያህል የማገገሚያ ስልጠና እና በካልሲየም የበለጸጉ ምግቦችን እንዲመገቡ ይደረጋል። በመጋቢት 18 2025 በስፔስ ኤክስ ድራገን በኩል ስትመለስ
በጠፈር ውስጥ ከ600 ቀናት በላይ ያሳለፈች ሲሆን 62 ሰዓት ከ6 ደቂቃ የጠፈር ጉዞ በማድረግ ከሴቶች ቀዳሚ በመሆን ሪከርድ ይዛለች። ይህ ታሪክ እስካሁን ድረስ ወደ ጠፈር ከተጓዙ ጠፈርተኞች ሁሉ ደግሞ አራተኛን ደረጃ እንድትይዝ አድርጓታል። የሰኒ ታሪክ የሰው ልጅ ከየትኛውም የዘር ሐረግ ቢመጣ ከየትኛውም ሃይማኖት ወይም ጾታ ቢሆን የሚፈልገውን ማድረግና መሆን እንደሚችል ያስረዳ ነው። ሰኒ በጠፈር ቆይቷ ከተማሪዎችና ከጋዜጠኞች ጋር በቪዲዮ በመገናኘት የተለያዩ ማብራሪያዎችን በመስጠት ስለ ጠፈር ያለንን ግንዛቤ እንድናሰፋ አድርጋለች። We're lucky we have a really cool big space station that you can fly around in. That's actually called the PMM. You might have saw it out the window. It's a big silver canister. What's really great about that is it's essentially our closet in our pantry or whatever you want to call it. ሰኒ እምነት ወሳኝ መሆኑን አስተማሪ በሆነ መልኩ ለሰው ልጆች ሁሉ አስተላልፋለች። ለሚያምን ሁሉ ይቻላል እንደሚባለው እምነት የሁሉ ነገር መሰረት ነው ትላለች። ምድር ላይ በሚከናወኑ የጠፈር ምርምር ሥራዎች ላይ ከፍተኛ እገዛ የምታደርገው ሰኒ ለሁላችንም ብርቱ አርአያ ነች። እጅግ በርካታ ሽልማቶች ያገኘች ሲሆን በስሟም ትምህርት ቤት ተቋቁሞላታል። Aside and just go out and do what you've trained to do. But then again, you look outside and you see the earth all of a sudden right outside your visor, and you can't forget where you are, and it's just an amazing experience. We noticed that on the spacesuit, which you said you hug when you come back in, that it says believe. And teamwork, and I think it also, of course, you know, we can get this stuff done, and just gotta believe. Is gotta believe part of what's gotten you through your extended stay? Absolutely. You know, I mean, it's a risky business, right? We all know that. And, you know, spacecraft, spacesuits, you know, it's a matter of thousands of people getting it right with a lot of equipment, a lot of engineering, a lot of creative ideas to get it done. And, you know, I have faith in our team, and, you know, we are up here for a reason. We believe in the process. We believe in what we're doing. What we're doing is good for humanity. We're doing incredible science up here, and stem cell research, you know, bioprinting, you know, 3D printing. I mean, it's just amazing. So this is just an incredible station, and I think we're doing the right thing. As the astronauts use all this equipment, it's going to be top-notch and ready to take us even further.